እግዚአብሔር ካንተ ጋር ነው። ያስጀመረህ እግዚአብሔር ማዕበል ላይ ጥሎ አይሄድም። ወገብ ላይ አይተውህም። አትቋረጥም፣ አትጨነግፍም፣ መሃል ላይ አትቆምም። ዳር ይደርሳል። የጀመርከው በአንተ የተጀመረ ነገር መጨረሻ አለው። ውሃ አይበላውም። በቃ አለቀ ደቀቀ አይባልም። እግዚአብሔር ካስጀመረ ነገሩ ገና መደር ጫፍ ገና ምን ያደርጋል? ይደርሳል። እዚህ ጋር አትቀርም። ከዚያስ ምን አለኝ ይላል። እንዲህ አለኝ። ምን አለኝ? ገና በቄሳር ፊት ትቆማለህ። ያኔ ነገርኩህን ፈጽምልሃለሁ። እንዳውም በአንተ ምክንያት እዚህ መርከብ ላይ ያለ ሰው ሁሉ ምን አይልም? አይሞትም። እንግዲያውስ አለ ጠዋት ተነስቶ ወገኖቼ ተነሱ እንብላ፣ ሕይወት ይቀጥላል። መርከቡ ይገጥማል ሲሉት አላቀም፣ ግን እንቀጥላለን። ይሄ ዲብ ላይ ተተግና የተሰበረችው አስመርከብ አይ ዶንት ኖ፣ ግን እንቀጥላለን። የሮም ነገር ነግሮኛል አለ። የውሃውን ሳይሆን ቀጥሎ ያለውን ነግሮኛል። የነገረኝ ሰው አይደለም፣ እንደተናገረኝ አይደለም፣ እንዲሁ እንዲፈጽም ምን አደርገዋለሁ? አምነዋለሁ። የተናገረኝ ሰው አይደለም፣ ያመለኩት እግዚአብሔር ነው። እሱ ነግሮኛል፣ መጨረሻውን ነግሮኛል። ምን ብሎ? ገና በአሕዛብ ፊት ትቆማለህ፣ በነገስታት ፊት ትቆማለህ። ጩሁና ይሄ አይደለም መጨረሻ ይበለው አንዱ። ገና ሌላ